አንድ ሰው አደባባይ ላይ ሰዎች በተሰበሰቡበት አህያ ብሎ ቢሰድባችሁ ምን ይሰማችኋል? ታላቁ መሪ ዑመር ኢብኑ አብዱል አዚዝ በድንገት በጨለማ ሰዓት ማለት ነው ወደ መስጊድ ገብተው አንድ የተኛን ሰው ሳያስቡ እየተራመዱ ረገጡት። ይህ ሰው እየጮኸ በንዴት ተነሳ። እንዲህ አላቸው፣ አንተ ሒማር፣ አንተ አህያ ነህ እንዲህ አላቸው። ይህ ከስድቦች ሁሉ ከባድ ስድብ ነው፣ ለመሪ ነው ለዚያው። እሳቸው በጣም በተረጋጋ ስሜት ላ በል አና ዑመር ኢብኑ አብዱል አዚዝ፣ ኧረ እኔ አህያ አይደለሁም በጭራሽ፣ ስታየኝ አህያ መስላለሁ፣ እኔ እኮ ዑመር ኢብኑ አብዱል አዚዝ ነኝ አሉት። አጠገባቸው የነበረው ጠባቂ መሪ በዚህ ልክ ሲሰደብና ሲተች በጣም ተናዶ ሊመታው ሲነሳ ተዋሉት። ይህ ሰው ማረጋገጥ ነው የፈለገው። እንዲህ ብሎ ነው የጠየቀኝ፣ ሀል አንተ ሒማር፣ አህያ ነህ ወይ ብሎ ጠየቀኝ። እኔ ደግሞ ፈቁልቱ ለሁ አና ዑመር ኢብኑ አብዱል አዚዝ ብዬ አለፍኩት። ጥበበኞች አላዋቂዎችን ተሳዳቢዎችን በዚህ ልክ ነው የሚያልፉት። ተመለሰው ራሳቸው እንዲጸጸቱ ነው የሚያደርጉት። በህይወት ውስጥ እንዲህ አይነት ግብዞች አጋጥመው ሰድበው ያውቃል? ምላሽህስ ምን ነበር? አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወዒባዱ ረሕማን አለዚነ የምሹነ ዐለል አርዲ ሀውና ወኢዛ ኻጠበሁሙል ጃሂሉነ ቃሉ ሰላማ። የአርረሕማን ባሮች በምድር ላይ ዝግ ብለው ረጋ ብለው የሚጓዙ ናቸው። መሀይማን አላዋቂያን ሲያገኟቸው ወይም ሲያናግሯቸው በስድብ ሚተው ናቸው፣ በሰላምታ የሚያልፉ ናቸው ይላል። ይህንን ቪዲዮ ራስ ጋር እንዳታስቀረው፣ ሰዎች ሲሰድቧቸው ለሚበሳጩ ሰዎች ሼር አድርግልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።